Dufe fardan gulufe Dufe fardan gulufe Giorgis na olche dufe Giorgis na olche dufe Dufe fardan gulufe Dufe fardan gulufe Giorgis na olche dufe Giorgis na olche dufe Arka kiyane yenane Giorgis na olche dufe Dragonim nagesane Giorgis na olche dufe Dafe dufe Giorgis ye Giorgis na olche dufe Rat rekio sane Giorgis na olche dufe Dufe fardan gulufe Dufe fardan gulufe Giorgis na olche dufe Giorgis na olche dufe Berutawit kanan bise Giorgis na olche dufe Jawil chasi kana jese Giorgis na olche dufe Yudiano si kan kanese Giorgis na olche dufe Umna waka kan mulise Giorgis na olche dufe Dufe fardan gulufe Dufe fardan gulufe Giorgis na olche dufe Giorgis na olche dufe Fardadin kan gulufo Giorgis na olche dufe Rakuna mamda fedufo Giorgis na olche dufe Injonjero kanakasa Giorgis na olche dufe Jabane kair gamnisa Giorgis na olche dufe Dufe fardan gulufe Dufe fardan gulufe Giorgis na olche dufe Giorgis na olche dufe Kan kabaje qulqullota Giorgis na olche Dufe fardan gulufe Dufe fardan gulufe Giorgis na olche dufe ምስጋና ቅኔ አምላክ ማታ አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ሞልቶናል እየደጋገመ በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ ጌታዬ ክብር እዘምራለሁ ያለበት የሚያምር የምስጋና ቅኔ አምላክ ማዳን አይሻለሁ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ ቢተለያይም ዓለም ጽናት ይሆነኛል ጌታ መድኃኒዓለም አንደበት የሚያወጣ የምስጋና ቅኔ አምላክ ማዳን አይሻለሁ ባይኔ በገባው ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ ዓለም ይቀውሞ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሞ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሞ ለመድኃኔ ዓለም ይቀውሞ አዊተ ሰራዊት
ለመድኃኔ ዓለም ከውሙ ለመድኃኔ ዓለም ለመድኃኔ ዓለም ከውሙ ለመድኃኔ ዓለም ለመድኃኔ ዓለም ከውሙ ለመድኃኔ ዓለም እንድንደርሳት በጸሎታችሁ አግዙን። ሁላችሁም ቤተክርስቲያናችንን ይጠብቅልን፣ ሃይማኖታችንን ይጠብቅልን። አሜን። በተለይም ለቤተክርስቲያን የሚያስቡ የሚጨነቁ ለአባቶቻቸው የሚጨነቁ የሚጓጉ በጎ ነገር ላይ ቆመን ሊያዩን የሚፈልጉ ምእመናን በየቤታቸው አሉ። እኛን ተስፋ የሚያደርጉን ደግሞ አሉ። እግዚአብሔርን ተስፋ ማድረግ ነው የሚገባው። ግን እንደ አባት ደግሞ ልክ ናቸው። እኛን ተስፋ የሚያደርጉ ብዙዎች አሉና እነሱን ሁሉ ይዘን ተሸክመን እንድንሻገር እግዚአብሔር ይርዳን። ሁላችሁም በጸሎታችሁ አግዙን። ምእመናን ሁላችሁም በያላችሁበት እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ፣ ይጠብቃችሁ፣ በሃይማኖታችሁ ያጽናችሁ። ሁላችንንም እግዚአብሔር አምላካችን በሃይማኖታችን አጽንቶ ይጠብቀን። ሃይማኖታችንን ከፈተና ቤተክርስቲያናችንን ከመከራ ይሰውርልን። ሀገራችንን ኢትዮጵያን ጽኑ ሰላም ያደርግልን። ለዓለም ሁሉ ሰላሙን ይስጥልን። ምእመናን እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ። አሜን አሜን። ብፁዕ አባታችን የምዕራብ ሸዋ የምስራቅ ወለጋና የሆሮ ጉድሩ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል በወቅታዊ ጉዳይ ላይ እና በእሳቸው ዙሪያ ስለሚነሱ ጥያቄዎች መልስ ለመስጠት ፈቃደኛ በመሆን ለአድማጭ ለተመልካቾቻችን ተገቢውን ምላሽ ተገቢውን ማብራሪያ ስለሰጡልን እናመሰግናለን። በሚቀጥለው ፕሮግራማችን መርሃ ግብራችን እስክንገናኝ ድረስ በያላችሁበት ሰላም ይብዛ። ብፁዕ አባታችን እግዚአብሔር ያክብርልን። መቀሌ ላይ የማይሾመው ቋንቋውን እስከቻለ ድረስ እዛስ ጎንደር የተወለደ መቀሌ የተወለደ ሊቀ ጳጳስ ለምንድን ነው ወለጋ ላይ የማይሾመው ቋንቋውን እስከቻለ ድረስ? አንዳንዶች እኮ ቋንቋውን እየቻሉ እየተገፉም ጭምር ያለበት ሁኔታ እየታየ ነው። በሚዲያ እንደምናነበው እንደምንሰማው። ምክንያቱም በሚዲያ ደረጃ በስም ከሌ እንዲህ ያለ ብለን መጥቀስ ስለማንችል ይሄ ክስና ነገር ስራ ስላልሆነ ዓላማው ቋንቋ ከሆነ ቅድስና ንጽህናና የትምህርት ዝግጅት ከሆነ ይሄን መስፈርት ያሟሉ አባቶች ለምንድን ነው ከመንገድ የተመለሱት? ለምንድን ነው
ሌላ ቦታ ላይ ሄደው የማይሾሙት? ቅዱስ ሲኖዶስ መንግስትም የሚፈልገው ይሄ ነው። በተደጋጋሚ በጠቅላይ ሚኒስትሩ አንደበት የተናገረው ኢቭን እንኳን በሊቀ ጳጳስ ደረጃ ይቀርና በፕሬዚዳንት በክልል ፕሬዚዳንት ደረጃ ሄዳችሁ አንተ የዚህን ክልል ፕሬዚዳንት ምሮ ሲባል የዛሬ 2-3 ዓመት እናስታውሳለን። በዛ ደረጃ ይሄ ከሆነ የቅዱስ ሲኖዶስ መንፈስና የመንግስት መንፈስ አንድ ገጥሞ ለምንድን ነው ይሄን ያልተደረገው? ለምንድን ነው እንትን ቃልና ተግባር የተለያየው? ምክንያቱ ምንድን ነው? ብፁዕ አባታችን ይሄንን አባባል እንደ ጥያቄ አድርገ አቀረብከው እንጂ እኔም ልለው የነበረና እንደ ጥያቄ ሆኖ አሁን ግን መመለስ ስላለብኝ መናገር ስላለብኝ እንጂ ካንተ ቀድሜ ያሳብ በውስጤ ለምን እንደዚህ ለምን አይሆንም ልል የነበረበት ሐሳብን ነው አሁን አንተ የተናገርከው። መሆን አለበት፣ ትክክልም ነው። ቤተክርስቲያን እኮ በቦታ የምትወሰን በሀገር የምትወሰን አይደለችም። አሁን እዚህ አይነት ነገር ውስጥ የገባን ቋንቋው ለህዝቡ ስናስብ እኮ ነው፣ ለህዝቡ ስንል ነው። ቤታችን ውስጥ አሁን እንደ አዲስ ተደርጎ ሰማይ ባይደርስ እኛ ስንሾም ለጎንደር ጎንደሬ ተፈልጎ ለወሎ ወሎ ተፈልጎ ለጎጃም ጎጃም ተፈልጎ እንደዚህ እኮ ተደርጎ አማርኛ አይደለም እንደ ቋንቋቸው በአጠቃላይ አሁን የጠራናቸው ወሎዬው ጎንደር ሄደው ለምን አገለገ? እንደዚህ እኮ ነው። እንደዚህ ነው የነበሩት እኮ ትግራይ ላይ በአንድ ወቅት ስማቸውን መጥቀስ ባያስፈልግም ትግሬ የነበሩትን ሊቀ ጳጳስ ትግራይ ላይ ማለት ነው የነበሩትን ሊቀ ጳጳስ አንስማማ ብለው እሳቸውን ሸኝተው ከሸዋ ሄደው ሊቀ ጳጳስ ብዙ ዘመን የኖሩበት አሉ። አዎ እንደሱ የኖር ነው። ጎጃም የሆነ ከጎጃም የተወለደ ለምንድን ነው ጎንደር ወይንም ደግሞ ወሎ ለምን ሄዶ አያገለግልም? አሁን ሰላማም ሄደዋል ጎንደር። አረ ሁሉም ብዙዎቹ ሄደዋል። ወደ ኦሮሚያ ለመሄድ ቋንቋው ሊከብድ ይችላል። ምናልባት ወደ ምንም እንኳን የቤተ ክርስቲያን አገልግሎት ባይቸግረኝም አላማ እንዲህ ነው መሆን ያለበት። ይሄ ሁሉ መስተካከል ደማችን በውስጥ ተቀብለናል፣ ተዋህዶናል ከክርስቶስ ጋር ደማችን ለክርስቶስ ይህ ሙሉጌታ ዩቲዩብ ቻናል ነው። በዚህ ቻናል ላይ ሀገራዊ የሆኑ ሃይማኖታዊም የሆኑ ድንቅ ፕሮግራሞችን ያገኙበታል። ሰብስክራይብ ቢያደርጉት የሚያተርፉበት እንጂ የማይቆጩበት ድንቅ ቻናል ሙሉጌታ ዩቲዩብ ቻናል። እዚህ ላይ የሚተላለፉትን ፕሮግራሞች ከወደዷቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ለሰዎች ሼር በማድረግ ያጋሩ። ሙሉጌታ ዩቲዩብ ቻናል